ሃፒ ኒው ይር ጋይስ። ዛሬ ጃንዋሪ 1 2026 ዓመተ ምህረት ነው። እንኳን ለአዲስ ዓመት በሰላም አደረሳችሁ። አዲሱን ዓመት በማስመልከት እስቲ ዛሬ ስለ እኔ አንዳንድ ነገሮችን ለምን ሼር አላደርጋችሁም ብዬ አስቤ ነው ይህን ቪዲዮ እየሰራ ያለሁት። በጣም ብዙ አዳዲስ ሰብስክራይበሮችም አላችሁ። ሁላችሁንም ወልካም ማለት እፈልጋለሁ። በጣም በአጭር ጊዜ ውስጥ ብዙ ሰብስክራይበሮችን እያገኘው ነው። ኦልሞስት 20 ምናምን ቀን አካባቢ ነው ኮንተንት ክሪኤሽኑን የጀመርኩትኝ ቲክቶክ ላይም እዚህ ዩቲዩብ ላይም ማለት ነው። ኦልሞስት ወደ 800 ሰብስክራይበርስ ደርሰናል። ቲክቶክ ላይ ደግሞ 6500 አካባቢ ፎሎወሮች ደርሰናል። በጣም ትልቅ ማይልስቶን ነው። ሁላችሁንም ቴንኪዩ ማለት ፈልጋለሁ። ሰብስክራይብ አላደረጋችሁ ሰዎች ካላችሁ ደግሞ ዶንት ፎርጌት ቱ ሰብስክራይብ። ወደ ዛሬው ቪዲዮ ስመለስ እስቲ የተወሰነ ስለኔ ፐርሰናል የሆኑ ነገሮችን ሼር ላርጋችሁ so that we can connect more ከዚህ በኋላም በደንብ እየተዋወቀን እንድንመጣ ማለት ነው። ሰላም እባላለሁ። ኦፍ ኮርስ አሁን የምኖረው ዩናይትድ አረብ ኤምሬትስ ሻርጃ ውስጥ ነው። ወደዚህ ሙቭ ካደረግኩኝ ኦልሞስት 2 ዓመት ከ4 ወር አካባቢ ይሆናል። 28 ዓመቴ ነው። አይ አም ሜሪድ። ላስት ሜይ 2025 ላይ ነው ያገባሁት። አሁን ፉል ታይም ዴይ ትሬድ እያደረግኩኝ ነው ያለሁት። ወደዚህ ሙቭ ከማድረጌ በፊት ተቀጥሬ ነበር የምሰራው። የተመረኩት በኮምፒውተር ሳይንስ ባችለርስ ዲግሪ ኮምፒውተር ሳይንስ ከአርባ ምንጭ ዩኒቨርሲቲ ነው። አርባ ምንጭ ዩኒቨርሲቲ የተማራችሁ ሰዎች ካላችሁ ኮሜንት ላይ ያሳውቁኝ። ወደዚህ አንተርፕረነርሺፕ ጀርኒ የመጣሁት ከ2 ዓመት በፊት ነው እንደነገርኳችሁ። ድሮ ስራ ላይም እንደነበርኩኝ በጣም ብዙ የተለያዩ ነገሮችን ሰራ ነበር። ግራጁዌት አድርጌ ልክ ስራ እንደተቀጠርኩኝ ኦልሞስት በ2-3 ወር ውስጥ ነው ላይክ የቅጥር ህይወት ላይ ብዙ መቆየት እንደማልፈልግ የገባኝ። ከጓደኞቼ ጋር ብዙ አይነት ስራዎችን እንሰራ ነበረ። ጠዋት ገበያ ሄደን ልብሶችን ገዝተን ቢሮ ለሚሰሩ ሰዎች እንሸጥ ነበር። በጣም ብዙ ይሄ ካፌ የመክፈት ብዙ አይነት ቢዝነሶችን ዲስከስ እናደርግ ነበር፣ ገና አዲስ ግራጁዌት ሆነን ስራ ከመጀመራችን ማለት ነው። ከዛ በኋላም የኔትወርክ ማርኬቲንግ ኤክስፒሪየንስም ነበረኝ። 2 ድርጅቶች ላይ ኔትወርክ ማርኬቲንግ ሰራ ነበር። በጣም ብዙ ስለ ሴልስ ኤንድ ማርኬቲንግ እውቀት ከዛ ኤክስፒሪየንስ መውሰድ ችያለሁ። ከሱም ውጭ የተለያዩ የቢዝነስ ስኪል ትሬኒንጎችን፣ የአንተርፕረነርሺፕ ትሬኒንጎችን ወስድ ነበረ። ኢምፕሎይድ እንደነበር ከጓደኞቼ ጋርም የራሳችንን ካምፓኒ መክፈት ችለን ነበረ። ግራንድ ኢምፓክት ዲጂታል ሶሉሽንስ የሚባል ካምፓኒ ነበረን። ጠቃሚ ናቸው ብለን የምናስባቸውን አይዲያዎች ዌብሳይት በመስራት ወይም ሞባይል አፕሊኬሽን በመስራት ላውንች ለማድረግ ነበር ሀሳባችን። ያው ተቀጥረን እንሰራ ስለነበር እንዲሁም በመሀል በጣም ጥብቅ የሆነ ጓደኝነትም ስለነበር ካምፓኒውን መቀጠል አልቻልንም በተለያዩ ምክንያቶች። ግን በጣም ብዙ ርቀት ሄደን ነበረ። አይዲያዎቻችንን ፒች አድርገን የተለያዩ የትሬኒንግ ኦፖርቹኒቲዎችን አግኝተን ነበር። እንዲሁም እዛ ውስጥ ተወዳድረን ደግሞ የእኛን ቢዝነስ አይዲያ በደንብ ዲቨሎፕ አድርገን የገንዘብ ሽልማት ሁሉ ደረጃ ደርሰን ነበረ። 3 ዓመት 4 ዓመት አካባቢ ነው በቅጥር ህይወት ያሳለፍኩት። ግን እንዳልኳችሁ በጣም በተለያዩ አይነት ቢዝነሶች ውስጥ እሳተፍ ነበር። ከሼን እቃዎችን አምጥቶ መሸጥ፣ ከቻይና የተለያዩ እቃዎችን አምጥቶ መሸጥ፣ ብዙ አይነት የቢዝነስ ኢንዲቨር ውስጥ ለመግባት ሞክር ነበር። ወደዚህ ከመምጣቴም በፊት ቲክቶክ ላይ ስለ ማርኬቲንግ እና ስለ ቢዝነስ ቲፖችን ሼር አደርግ ነበር። ሜቢ ከዛ ጀምሮ የምታውቁኝ ሰዎች ካላችሁ ለሚነው እንደ ኮመንት ሴክሽን። እና እንዳልኳችሁ ከ2 ዓመት አካባቢ በፊት ፋይናሊ ስራዬን አቁሜ ወደዚህ አንተርፕረነርሺፕ ጀርኒ ፉል ታይም ለመግባት ወደ ዱባይ መጣው ማለት ነው። ይሄ 2 ዓመት ኢትስ ቢን ኳይት ጀርኒ በጣም ብዙ አፕ ኤንድ ዳውን ጊዜያቶች ነበሩ። መጀመሪያ ላይ ልክ እንደመጣው ዩጂሲ ኮንተንት ክሪኤተር ነበረ መሆን ፈልጌ የነበረው። 1-2 ሳምንት አካባቢ እሱን ፐርሱ ለማድረግ ሞከርኩ። ግን ያው ከኒ ባህሪ ጋር አይሄድም። አምኖት ጉዳቶች እውነቱን ለመናገር ቪዲዮዎችን ካፕቸር ማድረግ፣ የተለያዩ ሳምፕል ቪዲዮዎችን ለመስራት እና ካምፓኒዎችን አፕሮች ለማድረግ ብዙም ጎበዝ አልነበርኩም። እንዳልኳችሁ የተለያዩ የቢዝነስ እና ማርኬቲንግ ቲፖችን ሼር አድርግ ስለነበረ በጣም ብዙ ስሞል ቢዝነስ ኦነርስ እኔን ለማርኬቲንግ ፕሮጀክቶች አፕሮች ማድረግ ጀመሩ። የተለያዩ የብራንዲንግ ስራዎች፣ ሶሻል ሚዲያ ማኔጅመንት፣ ማርኬቲንግ ስትራቴጂስ፣ በእንደዚህ አይነት ፕሮጀክቶች እኔን አፕሮች ማድረግ ጀመሩ። እሱ ላይ ያለውን ዲማንድ አይቼ የራሴን የዲጂታል ማርኬቲንግ ካምፓኒ ክሬት ማድረግ ጀመርኩኝ። እኔ እዚህ ነበርኩኝ፣ ግን የተለያዩ ቲሞች አዲስ አበባ ውስጥ ሆነው ፕሮጀክቶችን እንሰራ ነበረ። ዲጂታል ማርኬቲንጉ ላይ የተሻለ ሰክሰስ ነበረኝ ብዬ አስባለሁ። ኦልሞስት ለ8 ወር 9 ወር አካባቢ ዲጂታል ማርኬቲንግ ኤጀንሲው ላይ ነበረ ስሰራ የነበረው። ብዙ ክላይንቶች ነበሩኝ። ነገር ግን ያው ብዙ
ቤሪየርስም ነበሩ መሀል ላይ ነው። ቢዝነሶች ያሉት አዲስ አበባ ነው፣ እኔ ደግሞ ያለሁት እዚህ ነው። ከእነሱ ጋር ኮሚኒኬት ለማድረግ ስራ ለመስራት ከዚህ ሆኖ ቲሞችን ማኔጅ ለማድረግ በጣም ብዙ ቸገር ነበር። እሱም ብቻ ሳይሆን ላይክ ለምንሰጣቸው ሰርቪሶች ቻርጅ ማደርጋቸው ያው በኢትዮጵያን ብር ነው። የኔ ላይፍ ስታይል ደግሞ ያለው ዱባይ ውስጥ ነው። ስለዚህ ከዛ በማገኘው ገንዘብ እዚህ ያለውን ላይፍ ስታይል ሰስቴን ለማድረግ በጣም ከባድ ነበር ማለት ነው። አይዘር ለቢዝነስ ኦነሮቹ ቻርጅ ማድረጋቸውን ብር መጨመር አለብኝ ወይም ደግሞ እኔ ወደ ኢትዮጵያ ሙሉ ለሙሉ ሙቭ ማድረግ ነበረብኝ። በዛ ምክንያት የዲጂታል ማርኬቲንግ ስራውን አቆምኩኝ ማለት ነው። ከዛ በመቀጠል ቀጥታ ባለቤቴ ሲሰራ የነበረው በወቅቱ ኦንላይን ላይ ያሉ ስራዎችን ነበረ። አፊሊየት ማርኬቲንግ፣ ዲጂታል ፕሮዳክት መሸጥ፣ ዩቲዩብ ላይ ይሰራ ነበር። ልክ እኔ የዲጂታል ማርኬቲንግ ካምፓኒውን ስተው ቀጥታ ከሱ ጋር ጆይን አድርጌ እንደዚህ አይነት የኦንላይን ቢዝነሶችን መስራት ጀመርኩ ማለት ነው። ብዙም እኔ የኦንላይን ቢዝነስ ላይ እማምን ሰው አልነበርኩም። ላይክ ኦፍላይን ላይ ያሉ ቢዝነሶችን፣ ስሞል ቢዝነሶችን ከስተመር ማግኘት፣ ሴልስ ማርኬቲንግ ላይ ነበረ ብዙም የኔ ኤክስፒሪየንስ ያለው። የእውነት ቢዝነስ የሚመስለኝ እሱ ነበረ። መጀመሪያ አካባቢ ኦንላይን ቢዝነስ ስጀምር ራሴን ለማሳመንና ልክ ኢንተርኔት ላይ ገንዘብ ይሰራል የሚለውን ነገር ለራሴን ለማለማመድ ትንሽ ከብዶኝ ነበር። ያው የአንትርፕረነርሺፕ ጀርኒ ውስጥ ከድሮም ጀምሮ ስለነበር ኤኒቲንግ አዲስ ነገር ስማር እሱ ላይ በደንብ ፎከስ አድርጎ መስራትና ኤክስኪዩት ማድረግ ለኔ ቀላል ነገር ነበር ማለት ነው። ልክ ስጀምር የጀመርኩት ዩቲዩብ ላይ የተለያዩ ፌስለስ ቻናሎችን በመስራት ነበር። በጣም የሚገርም ፐርፎርማንስ ነበረን ዩ ጋይስ። ላይክ በ10 ቀን 00 የነበረ ቻናል ክሬኤት አድርገን ኮንተንቶችን በጣም አግሬሲቭሊ ሰርተን ሞኔታይዝ ማስደረግ እንችል ነበረ። ኢቨን እንደውም እኔና ባለቤቴ ኮምፒት እናደረግ ነበር። በ9 ቀን ነው፣ በ10 ቀን ነው፣ በ15 ቀን ነው አንድ ቻናል ሞኔታይዜሽን ላይ የምናደርሰው የሚል ኮምፒቲሽን ነበር። በጣም ትልቅ የአንትርፕሪነርሺፕ መንፈስና ኮምፒቲሽን አለ እኛ ቤት ውስጥ። እንደዛ እያደረግን መስራት ቀጠልን። ሂር ኤንድ ዴር ከፌስለስ ቻናሎቹ $5,000 $2,000 ምናምን እናገኝ ነበር። ሞስት አማውንት ኦፍ መኒ ከዩቲዩብ ሜክ ያደረግኩት $15,000 ነበር። ኢት ዋዝ ላይክ 20 ዴይስ አካባቢ። ግን ያው አካውንቱ በተለያዩ ኮፒራይት ኮምፕሌንትስ ነበረ። ምክንያቱም ከብዙ ቦታዎች ስለነበር ኮንተንቶችን ሪሶርሶችን አግኝተን ሰራ የነበረው። ያኛው አካውንት ወደ $15,000 ምናምን አካባቢ ደርሶ ፔይ አውት እየጠበቅን እያለ አካውንቱ ተዘጋ ማለት ነው በኮፒራይት ሹ። ዊዝድሮው ማድረግ አልቻልንም። በጣም ያዘንኩበት ቀን ነበር እውነት ለመናገር። ምክንያቱም ለመጀመሪያ ጊዜ ከኦንላይን ቢዝነስ ገንዘብ ያገኘሁበት ኦፖርቹኒቲ ነበረ። በጣም ዴይ ኤንድ ናይት እኔ እንጃ በቃ ያለ ረፍት በጣም ብዙ ኢፈርት፣ በጣም ብዙ ዲስፕሊን አውጥቼበት ነበር። ልክ ያ ዩቲዩብ ቻናል ሲዘጋ በጣም ልትወዝ የሚያስጨንቅ ጊዜ ነበር። በጣም ነበር የፈራሁትኝ። በጣም አልቅሼ ነበረ። አይወዝ በቃ አደ ቦተም ነበርኩ። ምክንያቱም ቢልድ ያደረኩት ነገር በሙሉ እየፈረሰ ነበር ማለት ነው። ከዛ በመቀጠል ያው በመሀል የተለያዩ ኢቨንቶች ነበሩ። የኛን ዌዲንግ መደገስ ነበረብን። የተለያዩ ኦንላይን ስራዎችን፣ ዲጂታል ፕሮዳክቶችን እየሸጥን የተለያዩ ስራዎችን እየሰራን ለዌዲንግ የሚሆነንን ኤክስፐንስ ሴቭ አፕ አደረግን። ደን ኦል የሰራናቸውን ንብረቶች በሙሉ አውጥተን ላስት ሜይ ላይ ዌዲንግ በራሳችን ደግሰን ቤተሰቦቻችንን አስደስተን ተመልሰን ወደ ዱባይ ለመምጣት በቅተናል ማለት ነው። ከዛ በኋላ እንደ አዲስ የተለያዩ ቢዝነሶችን ማየት ጀመርኩኝ። ጭንቅላቴ ውስጥ የነበረው ኢኮመርስ ስቶር ለመክፈት ወይም ሌላ ድሮፕ ሺፒንግ አይነት ካምፓኒ ክሬት ለማድረግ ነበረ። ከዛ እሱን ሪሰርች እያደረግኩ ያለው ስለ ትሬዲንግ ያወቅኩት የዛን ጊዜ ነው ማለት ነው። ላይክ ከ6 ወር በፊት አካባቢ ስለ ትሬዲንግ መጀመሪያ ሳይ በጣም ነበር ደስ ያለኝ። ምክንያቱም I can work ከየትኛውም ቦታ ላይ በቤቴ ቁጭ ብዬ መስራት እችላለሁ። ትራቨል እያደረግኩኝ መስራት እችላለሁ። ፖቴንሻሊ ደግሞ ፋይናንሻል ሪዋርዱ በጣም ከፍተኛ ነው፣ አንላይክ ሌሎች ቢዝነሶች ማለት ነው። እና ከሰዎች ጋር ዲል ማድረግ አይጠበቅብኝም። ምክንያቱም ልክ የዲጂታል ማርኬቲንግ ካምፓኒ ራን በማድረግ ጊዜ ከብዙ ሰዎች ጋር፣ ከብዙ ክላይንቶች ጋር፣ ከብዙ ቲም ሜምበሮች ጋር ብዙ አይነት ዲስከሽን ነበር እና የካምፓኒው ስኬት አንድ ሰው ላይ ብቻ ዲፔንድ አይሆንም ነበረ። የቲሙ ፐርፎርማንስ ላይ፣ የከስተመሩ ኳሊቲ ላይ፣ እንደዚህ አይነት ነገሮች ላይ ዲፔንድ ያደረግ ነበረ። ወደ ትሬዲንጉ ስንመጣ ግን ላይክ ሰክሰስ ዲፔንድ የሚያደርገው የኔ ፐርፎርማንስ ላይ፣ የኔ ጉብዝና ላይ ነው። እሱ ፓርት
በጣም ነበር ደስ ያለኝ። ምክንያቱም ያው I will be responsible for my success and for my failure as well ማለት ነው። ሶ ትሬዲንግ ያው በጣም ብዙ ነገሮች አሉት እናንተም እንደምታውቁት። ሶ በዛ ምክንያት ትሬዲንግ ላይ ስቲክ አድርጌ መስራት ጀመርኩኝ። it's almost 6 months now። ሶ የ6 ወሩን ኤክስፒሪየንሴን ሼር አድርጌ በሌላ ቪዲዮ ፖስት አድርጌያለሁ። ያላያችሁት ሰዎች ካላችሁ እሱ እንድታዩት ሪኮመንድ አደርጋችኋለሁ። በዚህ አመት ብዙ አዳዲስ ነገሮችን አልጀምርም። ጀስት ኦልሬዲ የጀመርኳቸውን ነገሮች ፐርሰናል ላይፌ ላይ ቢልድ ያደርገኛል ብዬ የማስባቸውን ነገሮች ይዤ ወደፊት መቀጠል፣ ኮንሲስተንሲን ማስቀደም ነው the goal for this new year። ያ ይሄን ይመስላል። ከዚህ በኋላ ያለውን ጀርኒ ደግሞ ከ2026 በኋላ ያለውን ጀርኒ አብረን የምናየው ይሆናል። ሶ stick around and see። ይህን ቪዲዮ እስከ መጨረሻው ስላያችሁት በጣም አመሰግናለሁ። ቻው።